እናንተ በጌታ በኢየሱስ ስም የተጠመቃችሁ ሰዎች የሆነ ከአንድ ቤተ እምነት መጣችሁ ወደ አንድ ሌላ ቤተ እምነት አይደለም የገባችሁት። ወይም ብዙዎች እንደሚናገሩት ዝም ብሎ ውሃ ውስጥ ገብታችሁ አይደለም የወጣችሁት። ሰው በጌታ በኢየሱስ ክርስቶስ ስም ለመጠመቅ የፈቀደ ሰው እንደዚህ አይነት መልእክት ነው የሚጻፍለት። ምንድነው መልእክቱ? ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንድንሆን በክርስቶስ መረጠን። ይህንን ጥቅስ የሚያውቅ አይደለም በክርስቶስ የተመረጠ። እኛ ጥሪ የደረሰን ሰዎች ብቻ አይደለንም። እኛ ጥሪ የደረሰን ስለ ኢየሱስ ክርስቶስ ጌታ ነው፣ ኢየሱስ ጌታ ነው፣ ኢየሱስ ጌታ ነው ብለን የምናወራ ዝም ብሎ ጥሪ የደረሰን ሰዎች ሳንሆን ወደ መጠራት የደረሰን ሰዎች ነን። ወደ መመረጥ የደረሰን ሰዎች ነን። ከጥሪ ወደ መመረጥ የደረሰን ሰዎች ነን። በምን አወቀን ካላችሁኝ እነኚህ በጌታ በኢየሱስ ክርስቶስ ስም የተጠመቁትን ሐዋርያው ጳውሎስ ምን አላቸው? ዓለም ሳይፈጠር በክርስቶስ ተመርጣችኋል አለ።